Enbeku suamade dandi kodura sebubade abjon kodubro dugobe እኔ በጣም ግርም የሚለኝ ነገር በስደት ዓለም ያሉ ሴቶች ወላሂ ላዚም በጣም ቆንጆ ናቸው hatta ነው ውጫቸው ብቻ ሳይሆን ውስጣቸውም ቆንጆ ነው ታውቃለህ ህይወቷን ለመቀየር ወጣ ቤተሰቧን ለመቀየር ወጣ ድንገት ደግሞ አላማዋን ሳታሳካ ስትቀር ምን ሀል ይሰማል ይህ ሁሉ ነገር ተቋቁማ ሄዳ ነገ እንደኔና እንዳንተ አይነቱ ይመጣና እሷ በሶሻል ሚዲያ ላይ ወጣ ስትዝናና እንኳን ሩዝ ጠግባ ነው ይላል ጥጋቧና ችግሯንም አይተን ግን በእነሱ አንድ ደስ የሚለኝ ነገር የፈለገ ነገር ቢሆን ተስፋ አይቆርጡ ይሄን ነገር በጣም ወድላቸዋል ወርቅ ይቆሽሻል እንጂ ግራሙ አይቀንስም ትናገራለህ እንጂ ተስፋ አትቆርጥም ይወጋኝ ነው መታከም አለብኝ ሴትዮዋ አትሰማኝም እዚህ ስራው በጣም ብዙ ነው እንደ ኢትዮጵያ አይደለም ስንቴ ነው ምነግርህ ታውለምጣና አብረን እንኑር እንዴ ቤት አለን እንዴ እቃ አለን በቃ ከዛ እንዴ አንገት ማስገቢያ ጎጆ ካለ እኔ አንዲ መሰለ ትልቅ ቤት አይደለም ጎጆ ቤትም ቢሆን እኔ መጥቼ እዛ መኖር ነው የምፈልገው በቃ ለምን ነው ማትረዳኝ ስራ መጀመሪያ ራሱ ኮብር ያስፈልግሻል ስራ መጀመሪያ ምንድነው እሱ ብሩሳ ሚላኮ ብርስ እስከ ዛሬ በቃ እኔና አንቺ መተማመን ካለብን እንተማመን እንጂ እንዴ ነው አታምኝም እንዴ አምናለሁ እና እኔ መቻላም ለማልኩ ልምጣልኩ እንጂ በቃ እኔ አሁን እንግሊዝ ባለፈው እየሰራው ራሱ በጣም ነው የተጎዳሁት እንዴ እንጻውን እየሰራው ታውቂያለሽ አንቺን አልነግርሽም ብዬ ነው እንጂ ስንት አይነት ነገር እንዳጋጠመኝ ከዛ ላይ ድንጋይ ብሎኬት ወድቆ እንዴት እንደተጎዳ ላይሽ እኔ ነው ማሳብኝ ቆይ ለምን አልነገርከኝም እና ለምን ነጥሽ አትጋልሽ ብዬ ነው እኔ እኮ ለኔና ላንቺ ብዬ ነው ለምን ይላንተና ለኔ ብዬ እንደዚህ መጥቼ መሰራ እኔ ስሆን እዚህ አንተን አንቺ ነው ያለበትን ቦታ አይቻል እኔ ያለበት ይሁንሳ እንዴት አትረጅኝም ቆይ በቃ እኔ ታዲያ እንደዛ አይነት ነገር ለተረጅኝ በቃ አንዳንዴ ቢሆን እኔም ቢሆን አላ እኔ አንቺ ከዛ እየላክሽ እኔ እዚህ ምሰራውን ነገር አላየሽም አልተረዳሽኝም እንዴት ሰሙ ይልሽ ወይ እኔ አሁን በቃ ያለውበትን ሁኔታ ታውቃለሽ እና ያለውን ብር ላኪልኝ ከዛ በኋላ እኔ ተሽሎኛል አሁን ላይ ደህና ነኝ በቃ አንቺ ስራ አድርጊ ያለውን ቤታችንን እናሳምር ደስ የሚል ኑሮ ይኖረናል አታስቢ ደግሞ እሺ ልካለሁ ተመኝ ሰላሙኝ ልጅ ደግሞ በጣም ነው የምወድሽ እኔም ወዳለሁ እናቴ የኔ ከፍተኛ ኮንጆ በቃ ተናገ ቻሺ እሺ ቻው እሺ ከኔና ደግሞ እዚህ ስራ በዛ በያማራለሁ የኔ አባት ጭንቅላቱን ተመቶ በብሎኬት በቃ እንግዲህ እንዳለው ይሁን እንግዲህ ልስራ መስራት ነው ስራውን አረስቺው አንቀርም ይመመኝ እሱን ከሚያማው ብሩን መልክለታለሁ ደግሞ የምን ብር ነው ብር ስጦሱን ይዞት ይዴኔ አባት እሱ ብቻ ይኖርልኝ እንጂ ለምን ብር ልጨነቅ እንዴ ደወለች ምን አለች አወለች ባከኔ እንዴ ደግሞ ካልመጣው እኮ ነው የምትለው በዚህ ሳምንት እንደው በዚህ ሳምንት አንድ ሳምንት ድሮም ውስጤ ነግሮኝ ነበር አላልኩ ልትል ነው ታውን በዚህ ሳምንት እኔ ባሎጄ ነው እንዴት ሆነ የምትመጣው እቺ ልጅ እሺ መጣች ከዛስ ቤት ምን እና ያን ሁሉ ዋሽታት ቤት ገን ብቻለሁ ምናምን ብላ ተስፋ አርጋውን ደግሞ በ3 ወር አንተ ስራት ያዚ አንተም እኮ ለዚህ ኃላፊነት አለ በይ አብረን ያደል ያጠፋን ያለነው እንዴ ጠራኝ መጣው እኔ ማያጠፋው እና እኔም ብቻ አትውቀሰኝ ግን እኮ ታሳዝናለች Enbeku suamade dandi kodura sebubade abjon kodubro dugobe